አንዳንድ እናቶች ልጄ በጣም ይንቀሳቀሳል ዶክተር ብለው ይጨነቃሉ። ለመሆኑ ይህ ችግር ነው? ሰላም ጤና ይስጥልኝ። ዶክተር ፍቅሬ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም ከገጸ ብርሃን የእናቶችና የህፃናት የህክምና ማዕከል። በዓለም አቀፍ ጥናቶች እንዲሁም በዓለም አቀፍ ስታንዳርድ መሰረት ከፍተኛ የሆነ የልጅ እንቅስቃሴ ወይም ብዙ የልጅ እንቅስቃሴ የሚባል ችግር የለም። ነገር ግን አንዳንዴ ወይም አንዳንድ ቴምፖራሪ የሆኑ ነገሮች የጽንስ እንቅስቃሴ ሊጨምሩ ይችላሉ። ለምሳሌ እናት ከፍተኛ የሆነ ቡና ወይም ካፌን በምትወስድበት ጊዜ የጽንስ እንቅስቃሴ ሊጨምር ይችላል። ከዚህም በተጨማሪ ደግሞ ለምሳሌ ከፍተኛ የሆነ ድምፅ ጫጫታ በሚበዛበት ጊዜ እንደ ሪያክሽን አንዳንዴ ከፍ ያለ የልጅ እንቅስቃሴ ወይም የጽንስ እንቅስቃሴ ልንሰማ እንችላለን። መደናቀጥ በሚኖርበት ጊዜ ልንሰማ እንችላለን። እንዲሁም ደግሞ እናት ምግብ ከበላች በኋላ በተለይ በካርቦሃይድሬት የበለጸገ ምግብ ከበላች በኋላ ወዲያውኑ የጽንስ እንቅስቃሴ መጨመር ልናይ እንችላለን። ይህም ፍጹም ጤነኛ የሆነ ነው። ይልቁንስ የልጃችሁ እንቅስቃሴ ከቀነሰ ወይም ደግሞ ከዚህ በፊት ከነበረበት የእንቅስቃሴ ሁኔታው የተለየ ከሆነባችሁ ብቻ ወደ ሕክምና ተቋም መሄድ ያስፈልጋል እንጂ የጽንስ እንቅስቃሴ መብዛቱ ያን ያህል እንደ ችግር ልናየው የምንችለው ነገር አይደለም። አመሰግናለሁ።